ሁለተኛ ዜና ምዕራፍ 1 የዳዊት ልጅ ሰለሞንም በመንግስቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበረ፣ እጅግም አገነነው። ሰለሞንም ለእስራኤል ሁሉ፣ ለሻለቆች፣ ለመቶ አለቆችም፣ ለፈራጆችም፣ በእስራኤልም ሁሉ ዘንድ ለነበሩ መሳፍንቱ ሁሉ፣ ለአባቶች ቤቶች አለቆች ተናገረ። ሰለሞንም ከእርሱም ጋር ጉባኤው ሁሉ የእግዚአብሔር ባሪያ ሙሴ በምድረ በዳ የሰራው የእግዚአብሔር መገናኛ ድንኳን በዚያ ነበረና በገባኦን ወዳለው የኮረብታው መስገጃ ሄዱ። ለእግዚአብሔር ታቦት ግን ዳዊት በኢየሩሳሌም ድንኳን ተክሎለት ነበርና ዳዊት ከቂርያትያሪም ወዳዘጋጀለት ስፍራ አምጥቶት ነበር። የሆርም ልጅ የኡሪ ልጅ ባስልኤል የሰራው የናስ መሠዊያ በዚያ በእግዚአብሔር ማደሪያ ፊት ነበረ። ሰለሞንም ጉባኤውም ይህን ይፈልጉት ነበር። ሰለሞንም በእግዚአብሔር ፊት በመገናኛው ድንኳን አጠገብ ወዳለው ወደ ናሱ መሠዊያ ወጣ። በዚያም 1000 የሚቃጠል መሥዋዕት አቀረበ። በዚያም ሌሊት እግዚአብሔር ምን እንድሰጥህ ለምነኝ ሲል ለሰለሞን ተገለጠ። ሰለሞንም እግዚአብሔርን አለው፣ ከአባቴ ከዳዊት ጋር ታላቅ ምሕረት አድርገሃል፣ በእርሱም ፋንታ አንግሰኸኛል። አሁንም አቤቱ አምላክ ሆይ ቁጥሩ እንደ ምድር ትቢያ በሆነው በብዙ ሕዝብ ላይ አንግሰኸኛልና ለአባቴ ለዳዊት የሰጠኸው ተስፋ ይጽና። አሁንም በዚህ ሕዝብ ፊት እወጣና እገባ ዘንድ ጥበብንና ዕውቀትን ስጠኝ። ይህን በሚያህል በዚህ በታላቅ ሕዝብህ ላይ ይፈርድ ዘንድ የሚችል የለምና። እግዚአብሔርም ሰለሞንን ይህ በልብህ ነበረና ባለጠግነትንና ሀብትን ክብርንና የጠላቶችህን ነፍስ ረጅምም ዕድሜን አልለመንህምና ነገር ግን ባነገስሁህ በሕዝቤ ላይ ለመፍረድ ትችል ዘንድ ጥበብንና ዕውቀትን ለራስህ ለምነሃልና ጥበብንና ዕውቀትን ሰጥቼሃለሁ። ካንተ በፊትም ከነበሩት ካንተም በኋላ ከሚነሱት ነገሥታት አንድስ እንኳ የሚመስልህ እንዳይኖር ባለጠግነትንና ሀብትን ክብርንም እሰጥሃለሁ አለው። ሰለሞንም በገባኦን ካለው ከኮረብታው መስገጃ ከመገናኛው ድንኳን ወደ ኢየሩሳሌም መጣ፣ በእስራኤልም ላይ ነገሰ። ሰለሞንም ሰረገሎችንና ፈረሰኞችን ሰበሰበ። 1400 ሰረገሎች 12,000 ፈረሰኞች ነበሩት። በሰረገሎች ከተሞችና ከእርሱ ጋር በኢየሩሳሌም አኖራቸው። ንጉሡም ብሩንና ወርቁን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባም እንጨት ብዛት በቆላ እንደሚበቅል ሾላ ሆነ። ሰለሞንም ፈረሶችን ከግብፅና ከቀዌ አስመጣ። የንጉሡም ነጋዴዎች በገንዘብ እየገዙ ከቀዌ ያመጧቸው ነበር። አንዱም ሰረገላ በ600 አንዱም ፈረስ በ150 ሰቅል ብር ከግብፅ ይወጣ ነበር። እንዲሁም ለኬጢያውያንና ለሶርያ ነገሥታት ሁሉ በእጃቸው ያመጡላቸው ነበር።